ሲያዛትና እንግዲህ ምን ይላል ሰው ወይ መድኃኒዓለም ወይ መድኃኒዓለም የቱ የማን እንደሆነ ትንሽ እና ትልቅ እስኪ ያዙትና እንግዲህ እሺ እኔ መቀመጣለሁ። በቃ ይግቡና ቀይሩት ይምጡ። አሁን የቀረ ይሄን አይቀር እቺ መድኃኒዓለም አኖራታለሁ። እሺ ከፍ ያርግልኝ፣ ከፍ ያርግልኝ፣ ያኖርልኝ። ይሄንን ስጦታ የሰጡትን ነው ማመስገን ትልቁ ነገር። እንዴት አድርጌ እናት አለም ኧረ ምን የሰው ዘር ለመጥተብኝ ኖሮ እናቴ ኧረ በውጭ ያሉት ሰዎች ናቸው እንግዲህ ይሄንን ገንዘብ አዋጭ አድርገው እኛንም ይመርቁልን ብለው ሰጥተውናል። በደንብ ይመርቁ እንግዲህ በውጭ ይሄን ድጋፍ የደገፉ ሌሎችን ሰዎችን ይሄንን የያዙና እንግዲህ ቁጭ ይበሉ። በሀገሬ በጣሊያን እዚህ ጋር ቁጭ ይበሉ አብራችሁ በባህሩ ዳር እኔ መሄዴ ነው። ከሰለሞን ጋር እኮ ነው ያለ ጠጋልበስ ዘር ሁሉ ተባረከ የተቀደሰ ያድርገው። ሰንብትልኝ አዳነ ፈጣሪ አምላኬ ሰንብትልኝ። ኧረ 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 አንጣው እጅ አንጣው እጅ ናተ ና ና እንግዲህ አገሩ ና በልና እገረሁ በቸር ያግባህ በቸር ያግባችሁ። ዘርኩል ምርጭ ይሁን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርህ። እንግዲህ መንግስት ከሆነ እርስዎም እድሜ ሰጥቶት ትንሽ ከቆዩ ከነ ባለቤቶ እንዲህ እያየን እንፈቅዶታለን። ለዛሬ ግን ይሄን ድጋፍ ያደረጉት በአሜሪካ የሚኖር አንድ ወንድማችን ልጅ ነው። ይሄንን ድጋፍ የደገፈው አብዛኛውን ድጋፍ የበጉን ሙሉን የቻለው ይሄን ያለባሳቱን ደግሞ ወሰኑ ጓደኞቻችን በጋራ ሆነን እንደው ባካችሁን የበዓል ስጦታ መስጠት እፈልጋለሁ ብዬ ስጦታውን የሰጡት ሌሎች ናቸው። እኔ ለማኝ ነኝ እና እነሱ ናቸው ይሄንን ስጦታ ያበረከቱ። በውጭ ያሉት በደንብ ምርቃት ይመረቁ። በአገር ውስጥም ሆነው አነሰን በዛም ድጋፍ የደገፉትን ምርቃት ይመርቁልናል ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በዳችሁበት ጊዮርጊስ ይከተላችሁ፣ ሰማዕቱ ይከተላችሁ። ምናልባት ጊዮርጊስ ነው እንግዲህ ተራራ ጊዮርጊስ ነው የምንለው። ተራራ ጊዮርጊስ አድዋ የዘመተ ማን ነው? ጊዮርጊስ ነው። ሄደ አለ ምን አለ? ሄዶ ጊዮርጊስን እያዘና ሄደ ገጠመው። 70 ሰዓት ባልበለጠ የኢትዮጵያን ጀብድ ሰርቶ ጌታችን አባታችን አጤ ምኒልክ ሄዶ ተመልሷል። በ1888 ይህን ሰርቷል። በ1828 ኃይለ ሥላሴ ማይጨው የገጠመ ሄደ። እነ ማን ተዋጎ? እነ ገረበ ወንዳወቅ፣ እነ በላይ ዘለቀ፣ እነ ደጃማች እንትን እሱ በሜጫ እነ ደጃማች አየለው መኮንን በሸዋ እነ ግራዝማች መለሰስ መለሰ እዚህ እነ ብዙና አስረስ ያለ ሁሉ አባታችን እንዲህ አድርገው በ33 ኃይለ ሥላሴ ተፈሪ አልጋው ላይ ተብሎ ብቅ አለ። በቃ እዛ እንግዲህ ዳኛው ምን አለ? ዳኛው ካሳ ተወልዶ
ጠቅል አባ ጠቅል ኃይሌ ብሎ እስካሁን ድረስ ለእናንተ ይህንን የመሰለ ያቀረብክልኝ በዚያ ተወልጄ ነው። አሁን እንግዲህ በ1888 የካቲት ከ23 ቀን የሚችል ድረስ ባህር አይቻለሁ ነው የተወለድኩበት የለ። አሁን ግን ስታሰበው ምን ይመስላል? እናንተንም በሸር ያቆይልኝ፣ ያለው ሁሉ በሸር ያቆያችሁ፣ ጠላታችን ያደርግልን፣ መንፈስ ቅዱስ ያቀርብልን። አንዲያው አንተ ሰውዬ ወይ ግሩም ወይ ግሩም አውራጃ ላይ ተጠራው። ተጠርቼ የእነ በላይ ዘለቀ ታሪክ የእነ አባ ዳምጠው መለይ ታሪክ ቀረበ። ስነሳ ምን አደረኩኝ? እስቲ በስመ አብ ብዬ ልጀምር ጸሎት ለኢትዮጵያ ጀግና ለሀገር የወጣት ጠላት ያሸበረ ገና ሲታጠቅ እንኳን አናግቶ ጥይት ልኮት ባዘን በትካዜ በጾም በጸሎት የጦልም ላለበት አንበሳው ቋሪት መለሰም ደሳለው አደረገ እምነት ተራራጆች ተክለ ሃይማኖት እስቲ በስመ አብ ብዬ ልጀምር ምስጋና ተጠንቀቅ በኃይሉ እንዳትበላ አደራ እንዳትቀያይም ፈጣሪ ጋራ ሳይሰማ አይቀርም የተሰራው ስላለ የአባ ዳምጠው መለይ የማረሻው ማማት የቀው መስማማት ድሩን እየከላ ያደረገው ልማት አሁን ማሳፊ የሚያመርትበት ኢትዮጵያን ሰብስቦ ከላይ ማብላት ማን ግን ተጠቋል ይህን ረዴት አባ ዳምጠው መለይ መለስ አባ ነፍሶ በመርስ በመሰየት በሳንጃ ተጋርፎ የኢትዮጵያ ጀግና አባላው መሰው ከላይ ሰልፎ ጠላት እንዳይለካት ጉልበቱን ገድፎ ሶማር ዋተን ፈሰል ገበገብ ተሻገረ መለያ ጠጣ ጀመረ አንሳያ ጎረሰ ባንዱ ፍለሽ ቆመ እንደ ጭል ያሞራ ሲጣለፋ አየረ ባዶሩ ፎቶላ ሁሉ መንደረ አባ ዳምጠው መለይ ንብሏል ዞራል ያለው ዳኛው ካሳ በቸሪያ ግበልኛ ደረፈ አሜን 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 በቸሪያ ግበልኛ ዘር ሁሉ የተማረከ ያለ ሁሉ የተመረከ ይሁዳ አደረገ በቸሪያ እንግዲህ በእርሶ አጋዥነት በቋሪት ወረዳ ውስጥ ወደ 6 የሚሆኑ የቀድሞ አርበኞችን ታሪክ አሰናድቻለሁ ማለት ነው። እንግዲህ የሚቀረኝ የእርሶና የግራዝማች መለሰ ታደግ ታሪክ ነው ያልተ በቀጣይ ዙር ደግሞ እርሶን ሁለተኛ ጊዜ ያደግማለሁ ማለት ነው። ሰኑት ውጭ ያሉትን እንግዲህ ዛሬ 15000 ብር ነው አንድ ሰው ብቻውን ያላከልኝ ከአሜሪካ የሞተር ወጪም የበጉም የአንዳንድ ካለራሳት መሙያም ሆኖ ሸፍኗል ማለት ነውና ውጭ ላይ ያሉ ስጦታው ነው የሰጡ በጎ ሰዎችን ይመርቁልኝ። ሁለታችሁም በየተራ መርቁልኝ ለነሱ እግዚአብሔር ይስጥልኝ ሰንብትልኝ ያድረው ፈጣሪ ያመጣ አይዞህ ያሳየው የምንሰው አያልፋብን ጥላቻችን ያርቅልን ኢትዮጵያ ባንዲራው ይጠብቅልን እርሱን ፍቅር ይጠፍብን አላ ጠላት መጣ መሰል ጥይት ተተኮሰ ወዛችን ተከዘ ሆደ ፈረሰ ሙላሉ መጣ ለጃ ጎሰበሰ ጥላኛን ሸጅ ቆጠር መልመለሰ አንዳሽ ላከበት ያዲስ ለገሰ ሆነ ዳኛው ካስ እሺ እናመሰግናለን። እናታችን የሚሉት አለ ዝም ብዬ አይደለም እግዚአብሔር ያኑርልኝ የ13 ዓመት ጠዋት አሳድጌ ይኸውልህ አድራሽ የሰው ልጅው የሳይው እዚህ ሆነን 66 ዘመናችን አይደል ባልና ሚስት ተገናኘን እንዲሁና ቆቆሃው ደግሞ ይሄን የመሰለ እንዲህ አለ አደረገ አንተ አረጋው ማን የነገረው ወይ ነው ተቀበጥ ምን ሄድበታለኛም እኛም እንሄዳለን ፈጣሪ ረጅም እድሜና ጤና ይስጣችሁ አሜን አሜን በሉ አፈርሶ እኛ በሞጣ ወራጃ ማነሻች አቺ ክንዴና ነው እቤት የለ እህት ነው እኔ ስመጣ ይኸው ያኔ አሻባት አንቺ ይኸው እንዲህ አድርጎ ሲመጣ ይኸው ሻንቆጠቆጠ ይኸው ታያለሽ ይኸው ማን የተሸለመ እዚህ ያለ ቁቁ ይኸው ነው አሻባት እንጂ ነኝ ሳይ ትዳሬ ሞት አሜን ዘሬ ሁሉ ምርጭ ይሁን አደራውን እንደ ዳዊት እንደ ሰለሞን ተብለሃል ሰለሞን ያርጋው እኔንም እንዲሁ ሰንብቼ እንደመርቅ ያርገኛ አደረ ፈቃዳ አረ
እናትና የአባት ቁጥር አይ ወይ ገዶም ይዘኝ ወይ ገዶም ይዘኝ ተባረኩ በልኩ ሸሪያ አድርሳችሁ ሸሪያ ባደራው ይሄንን ደግሞ ጎጎ የሚለውን ሁሉ በሰባ ሆኖ እኛም በገዳችን በሰማችን እንድንቀበል ያርገን አደራው። አሜን።